አሁንና ብዙ ትዳሮች እየፈረሱ ነው በዚህ ምክንያት። የወሲብ እርካታ ከብልት መጠን ወይንም ሳይዝ ጋር የተያያዘ ነው ይባላል። ኮምፕሊትሊ ውሸት የሆነ ነው። ባይ ዘ ዌይ ፊልም ላይ የሚታየው ሴክስ ድራማ ስክሪፕት የአዲክሽኑ ሌቭል አንዳንዴ በቀን 6-10 ጊዜ ድረስ አንዳንዶች ዘርፈሳሻቸው ሳይሆን ደም እስኪወጣቸው ድረስ ማሰቤት የሚያደርጉ ገጥሞኛል። ቲኔጀርስ በ10ዎቹ ዕድሜ ውስጥ ያሉ አሁን የ9-10ኛ ክፍል ተማሪ እና ለምንድን ነው የምትገዛው ብሎ ሲጠይቀው አይ በቃ ዛሬ ወንድነቴን ላሳያት ፈልጋለሁ፣ ረጅም ሰዓት በሴክስ ለመቆየት አቅም ይሰጠኛል። ይሄ ውሸት። ገና በ10ዎቹ ዕድሜ የወገብ ህመምተኛ የሆኑ ታዳጊዎች አሉ። ከሱሱ የተነሳ ደግሞ ስለሚያደርጉት ለምን እንደሚባለው ስትረሳቸውን ይቀንሳል የሚባለው ውሸት ነው። አሁን ማስተርቤሽን እየተለማመዱ የቆዩ ወጣቶች እንቸሊ ወደ ትዳር ሲገቡ ከዛ ከሚስቱ ጋር እንደሚገባ በወሲብ ተራክቦ ማድረግ አይችልም። አሁን ማስተርቤሽን እየተለማመዱ የቆዩ ወጣቶች ያው ፖርን እያዩ ማለት ነው ኢቨንቹዋሊ ወደ ትዳር ሲገቡ PID የሚባል ፖርን ኢንዱስድ ሴክሹዋል ዲስፈንክሽን PID ሳይሆን PISD ቅርታ ፖርን ኢንዱስድ ሴክሹዋል ዲስፈንክሽን ማለትም በፖርን ምክንያት የሚመጣ ሴክሹዋል ዲስፈንክሽን። ምክንያቱም ፖርን ካየ ማስተርቤት ማድረጉ አይቀርም የተያያዙ ነገሮች ስለሆኑና ከዛ ከሚስቱ ጋር እንደሚገባ በወሲብ ተራክቦ ማድረግ አይችልም። አንደኛ ዘሩ ያመልጠዋል። ፕሪማቹር ኢጃኩሌሽን እንላለን። ገና ስሜቱ እንደተነሳ ዘሩን ያፈሳል። ያው ዘር ከፈሰሰ ደግሞ ስሜት ዜሮ ነው የሚሆነው። እንዲህ አይነት ችግር የሚቸገሩ በጣም ብዙ ወጣቶች እየገጠሙ ነው አሁንና ብዙ ትዳሮች እየፈረሱ ነው በዚህ ምክንያት አሁን ኢትዮጵያ ውስጥ። ይሄ በቃ ጥሩ ነው ስትረስ ይቀንሳል እየተባለ የሚነገረው ነገር ማለት ነውና የአዲክሽኑ ሌቭል አንዳንዴ በቀን 6-10 ጊዜ ድረስ አንዳንዶች ዘርፈሳሻቸው ሳይሆን ደም እስኪወጣቸው ድረስ ማሰቤት የሚያደርጉ ገጥሞኛል። ቲኔጀርስ በ10ዎቹ ዕድሜ ውስጥ ያሉ እና ለምን ኦሬዲ ባሪያ ሆነዋል እዛ ነገር እና ሌላ ነገር ማሰብ አይችሉም። እጃቸውንም ራሱ ኮንትሮል ማድረግ አይችሉም መቆጣጠር እና ሮጦ ብልታቸው ጋር ይሄዳል፣ ያን ድርጊት ይፈጽማሉ። እንደሚባለው ስትረሳቸውን ይቀንሳል የሚባለው ውሸት ነው። በጣም ውሸት የሆነው ለምንድነው? ሞመንተሪ ነው፣ በጣም ቅጽበታዊ ነው እና ልክ ስሜታቸው ረካ በሚባል በዛ ፖይንት ስትረሳቸው የቀነሰ ይመስላል እንጂ ተመልሰው ዲፕሬሽን ውስጥ ነው የሚገቡ ኢሚዲየትሊ ከመቅጽበት። ከዛ ዲፕሬሽን ውስጥ ለመውጣት ደግሞ ብዙ ትግል አድርገው ነው ራሳቸውን እንደገና ወደዛ ማስተርቤሽን ሌቨል የሚያመጡት። በዛ ሁሉ ሂደት ምን ይሆናል መሰል ዶፓሚን ሲረጭ ኢቨንቹዋሊ ይሄ ፕሌዠር ሴንተር ይሄ እንግዲህ ለፖርኖግራፊም ለሌሎችም አዲክሽኖች የሚሰራውን ነገር ነው ምነግር እና ከዚህ የሚመነጨው ዶፓሚን መጠኑ እየቀነሰ ይመጣል ማለት ከስቶር እያለቀ ይመጣል። ስቶሩ ዲፕሊትድ ይሆናል አንድ ወይም ደግሞ ሌላው የሚሆነው ነገር በጣም እየተረጨ ሲቆይ ፕሌዠር ሴንተራችን ኒውክሊየስ አካምበንስ ያልኩ የለመደው የተፈቀደለት የዶፓሚን መጠን አለ እግዚአብሔር ሲሰራው ማለት ነው ደስታን እንዲያመጣ እና ብዙ ዶፓሚን ጋሽ አድርጎ ሲመጣበት ኮንፊውዝድ ይሆናል፣ ግራ ይጋባል። ስለዚህ አጥር መስራት ይጀምራል። በኬሚካል ሪአክሽን ማለት ነው። ልክ ግም ማበጀት ይጀምራል እና እንደ በፊቱ በጥቂት ዶፓሚን ደስታ ማግኘት ስለማይቻል የበለጠ ብዙ ዶፓሚን ለመርጨት ሲባል ብዙ ኤክስትሪም የማስተርቤሽን የፖርኖግራፊ ከሶፍት ኮር ፖርኖግራፊ ወደ ሃርድ ኮር ወደ ከባዱ አይነት ይገባል። እንደዛ አድርገው አጥር ዘለው ይገባሉ ወደ ፕሌዠር ሴንተር። ግን ያ የደስታ ማዕከላችን አሁንም ስለሚበዛበት ስቲሙሌሽኑ ያለ ማቋረጥ ምን ያደርጋል? ኮምፕሊትሊ ሻት ኦፍ ጭራሽ ይዘጋዋል በቃ። ስለዚህ ደስታ የለም እና ይሄን ስቴት አንሂዶኒያ ወይም ደግሞ
ኢሞሽናል ናምነስ እንለዋለን። ምን ማለት ነው? ደስታ የሌለው ህይወት ነው ኮምፕሊት። አሁን ብዙ ወጣቶች እኛም ሀገር አሁን ከዚህ በኋላ ቼክ ስታደርግ ታየዋለህ ደስታ የላቸው በቃ። እና ደስታን ለማግኘት ብዙ ነገሮች ሲሞክሩ ታያለህ። አሁን ኢቨን አብረህ ስትቀመጥ ሊያወራህ ፈቃደኛ የሆነ ወጣት በዚህ ዘመን የለም። ሮጦ ስልክ ውስጥ ነው የሚገባው። ስልክ ውስጥ ሲገባ የተወሰነ ዶፓሚን ለመርጨት ይሞክራል፣ ግን እንደዛም ሆኖ መልሶ ይዘጋዋል። እና ምንም ብታደርግለት የማይደሰት ደስታ አልባ የሆነ ኢሞሽናሊ ዴድ ወይም በስሜት ከዛ የተነሳ ራሳቸውን እያጠፉ ነው አሁን ከዚህ አዲክሽን የተነሳ ማለት ነው ወጣቶች። አሁን ትልቅ ማህበራዊ ቀውስ ወይንም ደግሞ እንደ ሀገር በቃ የገባንበት ችግር የራስን የማጥፋት እየጨመረ ይመጣልና ይሄ ሁሉ አደጋ አለው ልልህ ነው የማስተርቤሽን። እና ሌላ ያየናቸው ነገሮች የወገብ ህመም ያመጣል ማስተርቤሽን። አሁን ገና በ10ዎቹ እድሜ የወገብ ህመምተኛ የሆኑ ታዳጊዎች አሉ ከሱሱ የተነሳ ደግሞ ስለሚያደርጉት። ለምን? ያው ሴክስ በጣም ብዙ ኤነርጂ የምናወጣበት ከፍተኛ ተግባር ነው እና የወገብ ህመም፣ የፀጉር መሳሳት፣ ፀጉር ይረግፋል፣ የነርቭ ህመም to the extent በማስተርቤሽን ጀምረው ግብረ ሰዶማዊም ይሆናሉ። እና ከዚያ ያው ትዳር ውስጥ እንዳልኩ ከገቡ በኋላ በወሲብ ስንፍና ውስጥ ስለሚገቡ ሚስቶቻቸውን ማርካት አይችሉም፣ ትዳራቸው ይፈርሳል። ወይ ደግሞ የሚያደርጉት ምንድነው? ፖርን እያዩ ሚስታቸው የሚገናኙ አሉ እዛው አልጋ ላይ ማለት ነው። እና አሁን ሚስታቸው የወሲብ ዕቃ ነው የምትሆነው ሴክስ ኦብጀክት። እና ከዚህ የበለጠ ዲግሬዲንግ ወይም የሰውን ስብዕና የሚያራክስ ነገር ሊኖር አይችልም። እና ዝርዝሩ ብዙ ነው። እና እንዳውም አንድ ነገር አስታውስ፣ በስፔክት ስካን በሚባል መሳሪያ ሲንግል ፎቶ ኤሚሽን ኮምፒውተራይዝድ ቶሞግራፊ በሚባል መሳሪያ ማየት የሚቻል ብሬን ዳሜጅ ወይም ፊዚካል ብሬን ዳሜጅ ያመጣል ማስተርቤሽንም ፖርኖግራፊ። ምናልባት ኤዲት ታደርገው ኢሜጅን ታስገባዋለህ፣ እሱ በጣም ኢምፖርታንት ነው። እና ፖርኖግራፊ ብሬን የሚባላል ማስተርቤሽን ብሬን። በአዲክሽኑ ምክንያት አንጎላችን ፊዚካል ማለትም አካላዊ ጉዳት ይደርስበታል እና ብዙ የአንጎላችን ክፍሎች ስራ ያቆማሉ ልልህ ነው። እና ፒክቸሩ ላይ እንደምታየው ቀዳዳ ይታያል አንጎላችን ላይ። ምን ማለት ነው? በቃ ወንፊት ሆኗል ፕራክቲካሊ የማይሰሩ የአንጎል ክፍሎቻችን ከመብዛታቸው የተነሳ። እና ይሄ ደግሞ ከእነ ሂሮይን እነ ኮኬን ከሚያመጡት ብሬን ዳሜጅ የበለጠ። ስለዚህ ለኔ ፖርኖግራፊ is not like a drug, it is a drug. ማስተርቤሽን is a drug። እና ሰው ማስተርቤት ሲያደርግ ድራግ እየተጠቀመ ፊልም ወሲብ ቀስቃሽ ፊልሞች ሲመለከት ድራግ እየወሰደ ነው፣ ከኮኬይን የከፋ እንዳውም ፖሊ ድራግ ነው። አንድ ሳይንቲስት ሲናገሩ ጁዲት ሪስማን ምን አሉ? ፖርኖግራፊ is not like a drug, it is a drug. In fact, it is a polydrug. ፖሊድራግ ማለት 2-3 ድራግ አንድ ላይ ቀላቅሎ የመውሰድ ያህል አደገኛ ነው። አሁን ብዙ የሆሊውድ ስታሮች ሞቱ ሲባል የምትሰማው በኦዲ ነው። ኦዲ ማለት ኦቨርዶዝ፣ የድራግ ኦቨርዶዝ። በአንዱ መርካት ሲያቅታቸው 2-3 እየቀላቀሉ እና ያ ነው ሀፕን እያደረገ ያለው በፊልም በሶሻል ሚዲያው በማስተርቤሽኑ እንደዛ ማለት። ሂትለርም ያው ውሸትን አታወሳስበው ግን ከበድ አድርገህ ደግመህ አውራው ከዛ ሰው ሊያምናል። ዳቶዚ ስትራቴጂ። እና ያሁሉ ሚሊዮን ህዝብ የፈጀው በዛ ምክንያት ነው ህዝብ የተከተለው። እና አሁን ብዙ ውሸቶች ሶሻል ሚዲያ ላይ ስለሚወሩ ተደጋግመው ማለት ነው እና ደግሞ አንቱ በተባሉ ሰዎች ስለሚወሩ ኦር ታዋቂ በሚባሉ ሰዎች ስለሚሰሙ እና በቃ እውነት እየመሰሉ ይመጣሉ እንጂ ፖርኖግራፊ ስላየ you don't last long ማለትም ከሚስት ጋር ባለ የወሲብ ህብረት ወይም ከጓደኛ ጋር ባለ የወሲብ ግንኙነት ረጅም ሰዓት በሴክስ ለመቆየት አቅም ይሰጠኛል፣ ይሄ ውሸት ነው። አንደኛ
ፖርኖግራፊ ስታይ ደስታ የሚሰጥህን ያንን ቅመም ምን አርገዋል? ዲፕሊት አርገዋል። ከቋቱ ብዙ ወጥቶ ጠፍቷልና አቢዩስ ተደርጓል ወይ ዌስትድ ሆኗልና ያንን እውነት መካድ አንችልም። እና አሁን እንዳውም እውነታው ምንድነው? እንደዚህ ተዋሽተው ወደዚህ ላይፍ የገቡ ለመቆየት ወይም በእንግሊዝኛው ላስት ሎንገር መድኃኒት ይጠቀማል። ወጣቶች አሁን ፋርማሲ ብትሄድ አሁን ዊኬንድ አይደል ትልቁ የሚሸጠው ነገር በእውነት አለ ይሸጣል። እኔ ፊዚካሊ አንድ ፋርማሲ ገጥሞኛል። አንዱ ሊገዛ ቆሞ ሳይው ወጣት ነው። ምን ነው ስለው በቃ ለዛሬ ብቻ ጓደኛዬን እንደምንም ብዬ ማርካት ስላለብኝ ነው። አንድ ጓደኛዬ ነገረኝ ትሩ ስቶሪ። የትምህርት ቤት ልብሱን ይሄ ምንድነው ዩኒፎርሙን ለብሶ የ9ኛ 10ኛ ክፍል ተማሪ መጥቶ ይሄ ስሙን እዚህ አልጠቅሰውም ደግሞ ሰው ይሄን ሰምቶ ሄዶ ፋርማሲ እንዳይጠይቅ ግን ያው ኢንፎርሜሽን መስጠት ይታወቃል። ብዙ ሰው ያውቀዋል። ምንድነው በቃ ረጅም ጊዜ ለመቆየት የሚረዳ እንግዲህ እኛ ሐኪሞች በወሲብ ስንፈት ለገጠማቸው 60-70 ዓመት ላይ ላሉ በደም ግፊት በስኳር ምክንያት ወሲብ መፈጸም ላልቻሉ ሰዎች የምናዘውን መድኃኒት አሁን የ9-10ኛ ክፍል ተማሪ እና ለምንድነው የምትገዛው ብሎ ሲጠይቀው አይ በቃ ዛሬ ወንድነቴን ላሳያት ፈልጋለሁ ኢማጂን እና ወደዛ ነው የሚሄደው እንጂ ፖርኖግራፊ አቅም አይሰጥህም። እግዚአብሔር በውስጥ ያስቀመጠውን አቅም ነው ድራሹ የሚያጠፋው። ይሄን እውነት የሰማ ይስማ። ደግሞ ፕራክቲካሊ በብዙዎች ህይወት ያየሁትና ብዙዎችም የሚስማሙበት ነገር ነው እዛ ላይፍ ውስጥ ያሉና እንዳውም ተመልሰው ያን በፊት የነበረኝ ፍላጎት እንዴት ነው ማመጣው ወደሚለው ሀዘን ውስጥ ነው እየገቡ ያሉት። ሌላው ሴክስ እንማራለን የሚባለው ውሸት ነው። ቅድም እንዳልኩ እዛ ላይ የሚታየው ሴክስ ሪል ሴክስ አይደለም፣ በፍጹም ፌክ ነው፣ ድራማ ነው። ባይ ዘ ዌይ ፊልም ላይ የሚታየው ሴክስ ድራማ ስክሪፕት ነው እና ተጽፎ የሚተገበር ነገር ነው። ለመተግበር ደግሞ ብዙ የተጨመላለቀ ነገር አለው። ያ ሁሉ ሰው ቆሞ የምትሰራው የሆነ ነገር እውነት ሊሆን አይችልም። ማዝነው ግን ያን እውነት ነው ብለው አይተው መጥተው ሚስቶቻቸው ላይ ያንም ካልሆንሽ ካላደረግሽ እየተባለ ብዙ መከራ አለኛም ሀገር ሴቶች ላይ የሚደርስ አቢዩዝ ማለት ነው። አቢዩዝ ብቻ አይደለም፣ ሬፕ። ሚስቶቻቸውን በዚህ መንገድ ያለ ፍላጎታቸው የሚገናኙ ወንዶች they are rapists። በትዳር ውስጥ የሚፈጸም መድፈር ማለት ነው እና ለዚህም ነው ወደዚህም ደረጃ ያመጣል። አሁን እንደ ፋሽን ሆኖ ሌላ ሴክስን መማር በሚል ኢቭን ጫጉላ ቤት ገና በተጋቡ ምሽት ይሄንን አይታችሁ ሴክስ አድርጉ እየተባለ ለአዲስ ተጋቢዎች ይሰጣል ፖርን ሙቪ። ኦር በጋብቻ የቆዩ ባልና ሚስት አብረን አይተን ወደ መኝታ እንሄዳለን ብለው አብረው ያሉ። ሌላው የሚወራ እውነት የሚመስል ትልቅ ውሸት፣ ባልና ሚስት ፖርን አይተው ወደ መኝታ ሲሄዱ ወደዱም ጠሉም የሆነው ነገር ምንድነው? ወንዱ ስሜቱን ለመጠበቅ እዛ ፊልም ላይ ያያትን ሴት ነው እያሰበ ከሚስቱ የሚገናኘው። ሚስትም ደግሞ እዛ ላይ ያየችውን ወንድ እያሰበች ነው ባሏ የምትገናኘው። እና ይሄ እምነት ላለው ሰው በጣም ትልቅ አጸያፊ ኃጢአት ነው፣ ርኩሰት ነው፣ ምንዝርና ነው። ኢቭን ሃይማኖት ለሌለውም ሰው ደግሞ ትልቅ ክህደት ነው አይደለም? ባልሽ ሌላ ሴት እያሰበ ሲገናኝሽ ያንቺን ስሜት መነሳት ፈጽሞ አይጠብቅም እና እሱ የሚያስበው ስሜቱን አርክቶ መነሳቱን ነው። እና ፕራክቲስ ምን እያደረገሽ ነው? አንቺን የወሲብ ዕቃ ነው የሚያደርግሽ። ሴቶች ደግሞ የወሲብ ዕቃዎች አይደሉም። ኢኳሊ እንደወንዱ እርካታ የሚያስፈልጋቸው ባልየው ሚስቱን ስሜቷን መነሳቱን ጠብቆ
በቃ በሁለቱም ወገን እርካታ የሚገኝበት ተግባር ነው መሆን ያለበት እንጂ አንድ ወገን ተጠቅሞ የሚነሳበት ድርጊት መሆን የለበትም። እና እነዚህ አይነት ችግሮች ያሉት ነው። አሪፍ ነው ይሄ ደግሞ ብልት ያሳድጋል የሚባለው ኮምፕሊትሊ ውሸት። ያን በማየት የሚያድግ ነገር የለም። አካላችን ስንፈጠርም ጄኔቲካሊ ወይም ደግሞ በተፈጥሮ የተሰጠን ነገር አለ። ኦፍ ኮርስ በፊዚካል አክቲቪቲ በተለያየ እንቅስቃሴ የሰውነት አካሎቻችን ሊተልቁ ይችላሉ። ግን አሁን በዚህ ዘመን የተያዘ ትልቅ እንደው አባዜ የሆነ ነገር ምን አለ? የወሲብ እርካታ ከብልት መጠን ወይንም ሳይዝ ጋር የተያዘ ነው ይባላል። ኮምፕሊትሊ ውሸት የሆነ ነገር ነው። እና ከብልት መጠን ጋራ የወሲብ እርካታ በቀጥታ የተያዘ አይደለም። እና ትክክለኛ የሆነ የትዳር ህይወት ውስጥ ያሉ ጥንዶች ማለት በፍቅር ህይወት ውስጥ ያሉ ጥንዶች መጠኑ አነስተኛም ቢሆን እርካታን ማግኘት እንደሚችሉ በጥናት በሚገባ የተረጋገጠ ነገር ነው። እና አሁን ብዙ ወንዶች ከዚህ የተነሳ የስነ ልቦና ቀውስ ውስጥ ገብተዋል። ብልቴ ትንሽ ነው፣ አሁን ሳገባ ሚስቴን ማርካት አልችልም፣ ስለዚህ አላገባም፣ ያው እንዲሁ የተሰቃየው መኖር ነው ያለብኝ እና የበታችነት ስሜት፣ ዲፕሬሽን፣ ራስን እስከ ማጥፋት እየተካሄደ ነው በብልት። እና ደግሞ ለማሳደግ ተብሎ የሚወሰዱ ኬሚካሎች አሉ በጣም ብዙ አደጋ ያለባቸው የሚያመጡ ማለት ነው። እና ሳይድ ኢፌክታቸው ብዙ ይሆን። እንዲህ አይነት የውሸት አዙሪት ውስጥ መግባት የለብንም። እና ወሲብ እግዚአብሔር በሰጠን በዛ አካል መርካት የምንችልበት እርካታ ሊሰጠን የሚችል የተቀደሰ ተግባር